እንዴት እንደሚያከብሩት እንዴት እንደሚንከባከቡት የኦሮሞ ልጆች ይሞቱለታል ሲባል ከምር ነው። ጀዋርን ከነካ ኢትዮጵያ ድምጥማጧ ትጠፋለች። ከምሩ ነው። አስረግጬ ነው የምነግርህ። this is the fact። ጀዋርን ነካ ማለት ኢትዮጵያን አረድካት ማለት ነው። ይሄ በፋክት ነው የምነግርህ። በጣም ደብት ነበር እኔ በጣም ቢመጣ ለብቻው አገጩን አወልቋል። ግን የኦሮሞ ልጆች they just love that their king is a lion heart። አይፈራም እዛ ላይ እንግዲህ ኢትዮጵያ ውስጥ ያዘው ልቀቀው፣ ጀዋርን ያዘው ማይል የለም። አሸባሪ ነው ማይል የለም። ማንም አይነካው። እንደውም ደስ ያለው ቦታ ላይ ሄዶ ኢንተርቪው ይሰጣል። ደስ ያለው ቦታ ላይ ደስ ሲለው። ስለዚህ የሚሞትለት 40-50 ሚሊዮን ኦሮሞ ልጅ አለ ሲባል the truth they will do that በእርግጠኝነት ያደርጉታል። ስለዚህ እንደዚህ አይነት ክብር የሚሰጥ ህዝብ ጋር መፈጠር መታደል ነው። እንደዚህ አይነት ክብር የሚሰጥ ጀዋርን እብድ ነው ዥዋዥዌ ነው ምናምን እንደኔ ይባል ነበር። ፈላጭ ቆራጭ ኢትዮጵያ ውስጥ የሚፈልገውን ነገር ለህዝቡ ይጠቅማል የሚለውን ለኦሮሞ ህዝብ ይጠቅማል የሚለውን ያደርጋል። የኦሮሞ ህዝብ ደግሞ ያንን አክሴፕት ያደርጋል። ሳጠፋም ይመክሩኛል አለ፣ ይገስጡኛል፣ ይመክሩኛል። ቀላሎች አይደሉም፣ ዝም አይሉኝም። ሳጠፋም ይናገሩኛል። ተከባብረን ያለ ነው። የእኛ ፖለቲካ ክብብር አለው፣ የቄሮና የእኛ ፖለቲካ ብሎ ነው የተናገረው። ራሱ ነው የተናገረው። ይገስጡኛል፣ እኔ ቀላል እንዳይመስሉ ብሎ ነው ለቤት የነገራል አይደለ? ጀዋር እንትኑ ገዛው የሚያስቀኝ ጀዋር ገንዘብ አውጥቶ ለገዛው ፈንዱቄ